የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። በግራም 62 ትሪሊዮን ዶላር ያወጣል የተባለው ንጥረ ነገር ጉዳይ ብዙዎችን አስደንቋል። በሀገራት መካከል በሰው አምሳያ የሚሰሩ ሮቦቶች ዝነኛ የሆኑ መምጣታቸውም እንዲሁ መነጋገሪያ ሆኗል። የአየር ጉዞን ይለውጣል የተባለው በሰማይ የሚንሳፈው የአየር ላይ መርከብ የብዙዎችን ቀልብ ስቧል። መረጃዎቹን በዝርዝር እናስደምጣቸዋለን። በግራም 62 ትሪሊዮን ዶላር የሚያወጣው የምድራችን ውዱ ንጥረ ነገር እያነጋገረ ነው። ንጥረ ነገሩ እንደ ሌሎች ውድ ማዕድናት ከመሬት ውስጥ ተቆፍሮ የሚወጣ ሳይሆን ቅንጣት በቅንጣት የሚገነባ ነው ተብሏል። እጅግ ልዩ የሆነው ንጥረ ነገር ከአጽናፈ ሰማይ ውስጥ በጥቂት ስፍራዎች በትንሽ መጠን እንደሚገኝ ተመራማሪዎች ይፋ አድርገዋል። የዓለማችን ውድ ማዕድናትን ዋጋ የሚያስንቀው የምድራችን እጅግ ውዱ ንጥረ ነገር በግራም 62 ትሪሊዮን ዶላር ዋጋ ተቆርጦለታል። ከቅንጣቶች ስብስብ እንደሚገነባ የተነገረለት ንጥረ ነገር ለአቶሚክ ኃይል፣ ለህዋ ሳይንስና ለኢነርጂ ከፍተኛ ጥቅም እንደሚኖረው ነው የተሰማው። በዓለም ላይ ከፍተኛ ዋጋ እንደወጣላቸው እንቁዎች፣ ንጥረ ነገሮች፣ ወርቅ፣ የብረት አይነቶችና ሌሎችም ማዕድናት ይህን ንጥረ ነገር ከመሬት ወይም ከውሃ ውስጥ ቆፍሮ ማግኘት አይቻልም። ይህን በአጽናፈ ሰማይ ማለትም ዩኒቨርስ ውስጥ በጥቂት ዘመን የሚገኘውን ንጥረ ነገር ለመግዛት ገንዘቡ ቢኖሮት እንኳን ቅንጣቶች ተሰባስበው 1 ግራም ተሰርቶ እስኪያልቅ ድረስ ቢሊየን ዓመታትን መጠበቅ ሊኖርቦት እንደሚችል የዴሊ ሜል ዘገባ ያስረዳል። ምንም እንኳን ነገሩ ከሳይንስ ልብ ወለድ የወጣ ነገር ቢመስልም የአተሞች ጸረ ቁስ አካል በምድር ላይ ካሉት እጅግ በጣም ጠቃሚና ውድ ቁሶች መካከል እንደሆኑም ይታመናል። ቁስ አካልና የጸረ ቁስ አካል ሲገናኙ እርስ በርሳቸው በሚፈጥሩ ግጭት ይህን ከፍተኛ ዋጋ የወጣለትን ንጥረ ነገር እንደሚያስገኙ ተመራማሪዎቹ ይፋ አድርገዋል። ግጭቱ በሚፈጠርበት ጊዜ ጸረ ቁስ አካል ወዲያውኑ የሚጠፋ ከመሆኑ የተነሳ ለማከማቸትና ለማጥናት ሁኔታዎች አስቸጋሪ በመሆናቸው የንጥረ ነገር ዋጋ ከፍተኛ እንዲሆን እንዳስቻለውም ነው በጥናት የተደረሰበት። እንደ ተመራማሪዎቹ ገለጻ ሁሉም ቅንጣቶች ፕሮቶንስ፣ ኒውትሮንስ፣ ኤሌክትሮንስ እና የሰብ አቶሚክ ቅንጣቶች የሚታየውን ዩኒቨርስ በመፍጠር ትልቅ ሚና ሲኖራቸው ከዚህ ባለፈም እርስ በርሳቸው በሚፈጥሩት ውህደት የሚያስገኙት ኃይል ወይም ኢነርጂ በመጠኑ ከፍተኛ ነው። እንደ አውሮፓውያን አቆጣጠር በ1999 የናሳ ተመራማሪ የጸረ ቁስ አካል ዋጋ 62.5 ትሪሊዮን ዶላር ሊሆን እንደሚችል አስቀምጦ ነበር። በሲኢአርኤን የፊዚክስ ሊቅ የሆኑት ፕሮፌሰር ማይክል በአንድ ዓመት ውስጥ የምንሰራው ቁስ አካል አንድ ኩባያ ሻይ እንኳን ለማፍላት በቂ አይደለም ብለዋል። በዩኒቨርስ ውስጥ ቁስ አካልና የጸረ ቁስ አካል በሚፈጥሩት ግጭት የሚፈጠረው ንጥረ ነገር በግራም መጠን ለመሰብሰብ ከሚወስደው እጅግ ረጅም ዓመታት ጋር ተያይዞ ይህንን ውህደት ከዚህ ባነሰ ጊዜ ውስጥ ማግኘት የሚቻልበት ሳይንሳዊ ዘዴ ከተፈጠረም ታሪክ ቀያሪ እንደሚሆንም አስረድተዋል። 62 ትሪሊዮን ዶላር የወጣለትን ንጥረ ነገር 1 ግራም እንኳን ማሰባሰብ ቢቻል በአቶሚክ ኢነርጂ፣ በመንኮራኩር ኃይልና በሌሎችም የኃይል ዘርፎች የሚፈጠረው ልዩነት ከሚገመተው በላይ ኃይለኛ እንደሆነም አስቀምጠዋል። ሰው የማይመስሉ ሂማኖይድ ሮቦቶችን የመገንባት እሽቅድድም ተጧጥፎ ቀጥሏል። በሰው ተክለ ሰውነትና ባህሪ የሚሰሩ ሂማኖይድ ሮቦቶች ዝነኛ እየሆኑ መጥተዋል። ጂዋን ከነዚህ አንዱ ሲሆን የተሰራው በቻይናው ተቋም ዩኒተሪ ነው። በጀርመን ሃንቮር የሚገኘው ይህ ሂዩማኖይድ ሮቦት 130 ሴንቲሜትር ይረዝማል። ከሌሎች ሮቦቶች አንጻር ዋጋው ተመጣጣኝ ነው ተብሏል። የሰውነት እንቅስቃሴው ቀልጣፋነት በብዙዎች አድናቆት ተችሮታል። ይደንሳል፣ ማርሻል አርትም ይችላል። ጂዋን ቁጥጥር የሚደረግበት በርቀት ላይ ካለም ባለሙያ ነው። ጂዋን የሚገዙ ሰዎች ሮቦቱን በፈለጉት መንገድ ያዋቅራሉ። ጂዋን እንደ ሌሎች ሮቦቶችም አይደለም ተብሏል። ሰላምታ ሲሰጠው ይጨብጣል፣ ከወገቡ ዝቅ ብሎም ሰላምታ ያቀርባል።
ከተጋጨም ይቅርታ ይጠይቃል። እንደ ዩኒተሪ ያሉ ብዙ ተቋማት ሂውማኖይድ ሮቦቶችን እየሰሩ ነው። ሂውማኖይድ ሮቦቶች ከስራ እረፍትና የደሞዝ ጭማሬ የማይጠይቁ ሰራተኞችም ናቸው። ሂውማኖይድ ሮቦቶች ገና ከፍተኛው የልቀት ደረጃ ላይ አልደረሱም ነው የተባለው። አሁንም በባለሙያዎች ቁጥጥር እየተደረገባቸው ነው የሚንቀሳቀሱት። ምግብ ቤት ውስጥና በሌላም ቦታ እንዲሰሩ ማድረግ ፈታኝም ይሆናል። ሂውማኖይድ ሮቦቶች ጠንካራ መሆናቸው ጠቀሜታ ቢኖረውም ድንገት ሰዎች ላይ ቢወድቁ ጉዳት ሊያስከትሉም ይችላሉ። ማሽኖቹን የሚቆጣጠር የሰው ሰራሽ አስተውሎት በአግባቡ መበልጸግም እንደሚጠበቅበት በባለሙያዎች እየተነገረ ነው። የዩኒተሪ ቃል አቀባይ የሰው ሰራሽ አስተውሎት ልህቀት ገና የምንፈልገው ደረጃ ላይ አልደረሰም ብለዋል። ሮቦቶች ምክንያትን በተወሰነ ደረጃ ቢረዱም ገና ውስብስብ ሀሳብን መገንዘብ ላይ እንዳልደረሱም ተመላክቷል። ጂዋን አሁን ላይ በጥናት ዘርፍ ነው ጥቅም ላይ እየዋለም ያለው ተብሏል። ሂውማኖይድ ሮቦቶች በብዛት በፋብሪካ ውስጥ መስራት በሚችሉበት መንገድ ነው እየተገነቡ ያሉትም ተብሏል። የኤለን መስክ ተቋም ኦፕቲመስ የተባለ ሂውማኖይድ ሮቦትን እየገነባ እንደሚገኝም ተነግሯል። በብዙ ሺዎች የሚቆጠሩ ተመሳሳይ ሮቦቶች እየተሰሩም ነው ተብሏል። ጠቃሚ ስራንም ያከናውናሉ ሲል ኤለን መስክ ከወራት በፊት መግለጹም ይታወሳል። ከቴስላ መኪናዎች አምራች ውጪ ሌሎች ተቋሞችም ተመሳሳይ ሙከራ እያደረጉ ነው። BMW በአሜሪካ ፋብሪካው ሂውማኖይድ ሮቦቶችን አስገብቷል። የደቡብ ኮሪያው ሃዮንዳይም በ10 ሺዎች የሚቆጠሩ ሂውማኖይድ ሮቦቶችን ከቦስተን ዳይናሚክስ አዟል። 49 ተቋማት ሂውማኖይድ ሮቦቶችን እየገነቡ እንደሆነ ነው የተመላከተው። ሂውማኖይድ ሮቦቶቹ እጅና እግር ያላቸው ሲሆን በጎማ እየተሽከረከሩም የሚጓዙ ሂውማኖይድ ሮቦቶች የሚሰሩ ተቋማት ደግሞ 100 እንደደረሱ ነው የተሰማው። በቻይና ለእነዚህ ቴክኖሎጂዎች ከፍተኛ ፍላጎት አለ። ጥናትና ምርምር በስፋት የሚደረግበት አገርም ነው ተብሏል። ዩኒተሪ የሰራው ሮቦት $16,000 ተሽጧል። ሂውማኖይድ ሮቦቶች ላይ ከተደረገ ኢንቨስትመንት 60 በመቶ በእስያ ሀገራት እንደሆነ ነው መረጃዎች የሚያመላክቱት። የተቀረው ኢንቨስትመንት ያለው በአሜሪካ ውስጥ ነው። የአየር ጉዞውን ይለውጣል የተባለው በሰማይ የሚንሳፈፈው የአየር ላይ መርከብ መነጋገሪያ ሆኗል። አውሮፕላን አካባቢን ከሚበክሉ ግንባር ቀደም መጓጓዣዎች አንደኛው ነው። የአየር ላይ ጉዞን ከብክለት ነፃ በሆነ መንገድ ለማድረግ ይረዳል የተባለው አዲስ የማጓጓዣ መንገድ መነጋገሪያ ሆኗል። አየር ላይ የሚንሳፈፍ ፊኛ ነው የሚመስለው። መጓጓዣው በእንግሊዝኛው ኤርሺፕ የአየር ላይ መርከብ ይባላል። በአየር ተሞልቶ ሰማይ ላይ ይጓዛል። የተጓዦችና የጉዞ አስተናጋጆች መቀመጫ እንዲሁም ቁሳቁስ መጫኛ አብረውት በአየር ላይ ይንሳፈፋሉ። አውሮፕላን ዝነኛ ሳይሆን በፊት በ20ኛው ክፍለ ዘመን መባቻ ላይም ኤርሺፕ ታዋቂ ነበር ነው የተባለው። የአየር መጓጓዣ የካርበን ልቀቱን ዜሮ እንዲያደርስ በሚል ለውጦች ለማድረግ እየተሞከረ ነው። ቀላል የሆኑ ናይለኖችን ለግንባታ መዋል አንደኛው የለውጡ አካል ነው ተብሏል። ተቀጣጣዩን ሃይድሮጅን በሂሊየም መተካትም ይጠቀሳል። ከዚህ ቀደም ሃይዲንበርግ በሚል የተሰራው ተመሳሳይ የጀርመን ኤርሺፕ በአውሮፓውያኑ 1937 መፈንዳቱም ይታወሳል። ኤርሺፕ ከዚህ ቀደም ተሰርቶ ከነበረው ሃይዲንበርግ ጋር የሚመሳሰለው ቅርጹና ሁለቱም ከጋዝ የቀለለ አየር በመጠቀማቸው ነው። ኤርሺፕ በሰዓት የሚጓዘው ከ100 እስከ 300 ኪሎ ሜትር ያህል ነው። ይህንን ከጄት ጋር ማነጻጸር በፍጹም አይቻልም። ኤርሺፕ እንደ መርከብ ወይም ቀላል ባቡር ያለ ነው። ፈጣን ባይሆንም ጉዞው ግን ያዝናናል። ከአውሮፕላን ዝቅ ብለው ነው የሚበሩት። ተጓዦች መስኮት ከፍተው መመልከትም ይችላሉ። ለመጓዝ የሚወስደው ጉልበት አነስተኛ ሲሆን በኤሌክትሪክ ኃይል ሊጓዝም ይችላል። የሚያመነጩት በካይ ካርበንም ዜሮ ነው። የአቪዬሽን ባለሙያና በኤልበርግ ዩኒቨርሲቲ የሚሰራው ቶማስ ታይሰን አዳዲስ ፈጠራ መሞከራችን ጥሩ ነው ብለዋል። ዘላቂ የሆነው የወደፊት ዓለም ለመፍጠር የተሻለ መንገድ መፈለግ አለብንም ብለዋል። የሚታይ ጉልህ ጥቅሙ በአየር ላይ ለረጅም ሰዓት መቆየቱና ወደ ጎን መጓዙ ነው ብለዋል። ለሰብአዊ እርዳታ እንዲሁም ከአንድ ስፍራ ወደ ሌላው ካርጎ ለማዘዋወርም እንደሚውል ተነግሮለታል። መንገድና የአውሮፕላን መንደርደሪያ ባይኖርም ጥቅም ላይ ይውላል። የፈረንሳዩ ድርጅት ፍላይኒግ ዌልስ አካባቢ ላይ የሚደርሰውን ጉዳት ለመቀነስ የኤሌክትሪክ ሞተርን በማዳቀል አዳዲስ ፈጠራዎችን እየሞከረ እንደሆነም ይፋ አድርጓል። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም
በካሬ 107,000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።